ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ ደግሞ ተመልሼ መጥቻለሁኝ በአዲስ ቪዲዮ ማለት ነው። አዎ ትንሽ ጠፋ ብያለሁ። ሳምንት እኔ በሳምንት ምናምን ነው ቪዲዮ እንግዲህ የምቀርጸው። ብዙም አይመችም ነው ሁላችሁም ታውቃላችሁ። መዳም ቤት ያለ ነው እንግዲህ ያው ቪዲዮ ለመቅረጽ ላይቭ እንኳን ልንገባ አይመቸንም። ያው ባለችን ሰዓት ነው የምንገባው እና እንግዲህ ጠፋ ስላልኩኝ ደግሞ ዛሬ ደግሞ አንድ አዲስ ቪዲዮ ደግሞ ለእናንተ ለውድ ቤተሰቦቼ ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በትህትና እጠይቃለሁ ማለት ነው። እንግዲህ ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ። ለቤቴ ደግሞ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት እጠይቃለሁ ማለት ነው። እንግዲህ ዛሬ ቪዲዮዬ ዩቲዩብም ሆነ ቲክቶክ በቃ ማንኛውም ሶሻል ሚዲያ ላይ የምትሰሩ ልጆች ጥንቃቄ እያደረጋችሁ ብትሰሩ ብዬ ነው ዛሬ የምመክራችሁ ማለት ነው። በምን ዙሪያ ነው ብትሉ እንግዲህ ያው ብዙ ጊዜ አረቡ ቤቶች ልጆች አሉ፣ ህጻናት አሉ። ያው ልጅ የምንይዛለን በጣም በብዙ ነገር ነው እንግዲህ ተከበን ያለ ነው እና ቪዲዮ በምትቀርጹበት ሰዓት ጥንቃቄ እንድታደርጉ ማለት ነው። ያው የአረብ ልጆች ታውቃላችሁ ይፈጥናሉ፣ ስትሰሩ በስራችሁ መሀል ይገባሉ። ቪዲዮ ስትቀርጹ ቪዲዮችሁ መሀል ሊገቡባችሁ ይችላል። በዛን ሰዓት ግን አረቦች አንድ ቀን ቢያዩአችሁ ትልቅ ችግር ነው የሚፈጠረው ማለት ነው። እኔ ጋር እግዚአብሔር ይመስገን ልጅ የለም፣ ግን እኔ የምሰራበት ግቢ ያው ብዙ ሆነን ነው የምንሰራው እና ልጆች አሉ እዛ ቤት እና ከነሱ እንግዲህ ያየሁትን ነው እንትን እምላችሁ የምመክራችሁ ማለት ነው። እንደ አጋጣሚ ልጅቱ ቲክቶክ ቪዲዮ እየቀረጸች ሳታስብ ገባችባት ልጅቷ ማለት ነው። ስትገባባት እንግዲህ ደግሞ በካሜራ ትታይና አሰበችውና ሌላ ነገር ትላሉ። ይሄንን እንግዲህ እናንተ ጋርም ሊኖር ስለሚችል ጥንቃቄ እንድታደርጉ ነው ውዶችዬ። ምክንያቱም የአረብ ልጆች አይሰሙም መቼም አይሰሙም። እነሱ ምን የምታደርጉ ስለማይሰሟቸው እናንተ ግን ቪዲዮ ስትቀርጹ የላይቭ ሆነ የዩቲዩብ የቲክቶክ ማንኛውም ቪዲዮ ማንኛውም የሶሻል ሚዲያ ቪዲዮ ስትቀርጹ እንዳይገቡባችሁ ጥንቃቄ አድርጉ ውዶችዬ። እውነት ለመናገር ልጅቷ በቃ በጣም ነው የተጨናነቀችው። ስልካን ወስዳ ሴትዮዋ ድጋሜ ልጆቼ ቪዲዮ ስር ገብተው ባያቸው ለምን እንደዚህ ያደረግሽ ምናምን ነገር ብላ ተቆጥታ እኔ አላየሁም ነበረ በሰዓቱ ምናምን ብላ ይቅርታ ጠይቃ ነው እንትን ያለችው ማለት ነው። ስለዚህ ሁላችሁም ጋር ልጆች አሉ እናውቃለን። ሁሉም ቤት ልጆች አሉ፣ ህጻናት አሉ፣ ግን ይገቡባችኋል። ስለዚህ ጥንቃቄ አድርጉ። ቲክቶክ እንኳን ያው ቢገቡም እንትን አይልም፣ ግን ሰዎቹ አይወዱም። ዩቲዩብ ላይ ቢገቡባችሁ ግን ደግሞ ችግር ነው፣ ይቀጣል። ዩቲዩብ እና ቲክቶክ ደግሞ አንድ አይደለም፣ ይቀጣል። እና ስለዚህ ጥንቃቄ እንድታደርጉ ነው። አንዳንዶቻችን ደግሞ ያው አንጠነቀቅም። እውነት ለመናገር ካሜራ ከፍተን ዝር እንላለን። ቪዲዮአችን መሀል መጥተው ሲገቡ እንኳን እንትን አንልም። ብዙ ጊዜ እኔ ቲክቶክ ላይ አያቸዋለሁ። ልጆቻቸውን ይዘው ቀርጸው ይለቃሉ ምናምን ነገር በጣም ብዙዎች አለን። እና ጥንቃቄ እናድርግ። አረቦች ደግሞ እንደኛ እንደ ኢትዮጵያውያን አይደሉም። እነሱ ልጆቻቸውን ቀርቶ ቤታቸው እንኳን ምናቸው እንዲታይ አይፈልጉም። ምናቸውን ግቢያቸውን እንኳን እንድትቀርጪ አይፈልጉም። በጣም ማለት ነው። እኔ ከዚህ ቀደም እውነቴን ነው የምላችሁ ስልኬን እንዲህ ሳወራ እንደዚህ አታውሪ ነበረ ሲሉኝ የነበረው። ለምን ስለሚፈሩ ይቀረጽ ይሆናል ብሎ ስለሚፈሩ ስልክሽን ዝቅ አድርገሽ ነው ማውራት ያለብሽ፣ ወደታች እንዲህ ቁጭ አድርገሽ መሬት ላይ ነው አውሪ እንኳን የምባለው አይደለም። እንደዚህ ቪዲዮ እየቀረጽኩ እንኳን አላወራ ቀርቶ ማለት ነው። እንደዚህ አይነት ቤትም አለ እውነት ለምላችሁ። ስለዚህ ነፃነት አለን ችግር የለውም ብላችሁ ያለ ጥንቃቄ በተጓደለ መልኩ ባታደርጉ ጥሩ ነው ብዬ ነው የማስበው። እውነት ለመናገር እኔ በጣም ነበረ ወይ እኔ በሆን ኖሮ ደግሞ ላይ የምቀመጥበትን እንኳን ቢያዩ ምን ነበረ መሆኑ ነው ያልኩት እግዚአብሔርን። እና እሷ በጣም ነበር የጨነቃት። በቃ ወይኔ ባትገባብኝ ምን አለ ምናምን ብላ እና በጣም ጮኸችባት። ታዲያ ራሱ ህፃኗ ላይ ጮኸችባት። ለምን ገባሽ ምናምን ለምን አይደረግም እንደዛ። ለምን ልጆች ናቸው አያውቁም እነሱ። አንቺ የሄድሽበት ቦታ ነው የሚሄዱት። አንቺ ወደ ውጭ ብትወጪ ተከትለውሽ ይወጣሉ፣ ፎቅ ብትወጪ ደግሞ ተከትለውሽ ይወጣሉ። ልጅ ናቸው አያውቁም፣ የሚያውቁት ነገር የለም። ስለዚህ ጥንቃቄው የኛ እንጂ የነሱ አይደለም። እነሱ ምንም ያውቁት ነገር የለም ልጆች። እኛ የምናደርገውን ነው የሚከተሉት በቃ። ስለዚህ ጥንቃቄ ማድረግ ያለብን እኛ ብቻ እንጂ እነሱ አይደሉም። ብዙዎቻችን አንጠነቀቅም እውነት ለመናገር።
ቲክቶክ ችግር የለውም ቢገቡም አብረሽም ቪዲዮ ብሰሪ ችግር የለውም ከልጆች ጋር። ዩቱብ ግን ይህንን ደግሞ ስለማይፈልግ ጥንቃቄ ብናደርግ ብዬ አስባለሁ ውዶችዬ። እነቶች ደግሞ አይሰሙም፣ እንደኛ አይደሉም፣ ሰዎቹ እንደኛ አይደሉም፣ ልጆቻቸውም እንደኛ አይደሉም። እነሱ ደግሞ እንግዲህ በልጆቻቸው ከመጣን ምንም ነገር ከማድረግ ወደኋላ አይሉም። ምንም ነገር ማለት ነው። ስልካችን ወስዶ ሊከለክሉን ሁላ ይችላሉ። እነሱ በልጆቻቸው ቀልድ አያውቁም፣ ምንም ነገር ማለት ነው። ስለዚህ በተቻለ መጠን እንግዲህ ቪዲዮ ስንለቅ ለዩቲዩብ የሚሆን ለማንኛውም ሶሻል ሚዲያ ስንጠቀም ጥንቃቄ በተሞላ መልኩ ብንጠቀም ጥሩ ነው ብዬ አስባለሁ። በተረፈ እንግዲህ ፈጣሪ ይጠብቀን ነው። እውነት ለምናችሁ ፈጣሪ ይጠብቀን። ደግሞ ይህንን ስለምትፈሩ ደግሞ ልጅ ቤት ደግሞ አንገባም የምትሉ አላችሁ። ልጆች ያሉበት ቤት አንገባም፣ ልጅ ያለበት ቤት አንገባም ብላችሁ የምትቀሩ አላችሁ። ግን ጥንቃቄ ማድረግ የእናንተ ፋንታ ነው። በቃ ስራችሁ ልጅ መያዝ ከሆነ ልጆቹን የያዛችሁ በትርፍ ጊዜ ሲኖራችሁ ወይም ደግሞ ማታ ስተኙ መቅረጽም ካለባችሁ መስራትም ካለባችሁ ማለት ነው። ማታ ሲተኙ በቃ ልጆቻችሁን ካስተኛቻቸው በኋላ በሌሉበት ሰዓት ብትገቡ መልካም ነው። ግን ይህንን ስለምትፈሩ ልጅ ያለበት ቤት አንገባም ብላችሁ በትምህርቱም አላችሁ። ግን ገብታችሁ ልጆች በሚተኙበት ሰዓት ትምህርት ይሄዳሉ። ቢያንስ ህጻናት ካልሆኑ በጣም ካልሆኑ ትምህርት ይሄዳሉ። እስኪመጡ መስራት ትችላላችሁ። ላለመግባት እንትን ሳትሉ ማለት ነው። ገብታችሁ ልጅ ያለበት ቤት አንገባም ከምትሉ ገብታችሁ ትምህርት ይሄዳሉ። ጠዋት አሁን የትምህርት ጊዜ ነው። ጠዋት ትምህርት ይሄዳሉ። እስኪመጡ እናንተ መስራት ትችላላችሁ። ስለዚህ ምንም የሚላችሁ ነገር የለም። ግን ጥንቃቄ እንድታደርጉ ነው እኔ የምመክራችሁ። ምክንያቱም እኔ ከዚህ በፊት ልጅ ያለበት ቤት ነበር ሰራ የነበረው። ግን የወጣሁት በቲክቶክ ምክንያት ነው። ከዛ ቤት የወጣሁትኝ ሁሌ ቲክቶክ ላይ ስገባ ምን ይሉኛል? ስልክሽን ዝቅ አድርጌ ነበር የሚሉኝ። ወጣችን እንደዚህ አድርገሽ አንጋልሽ አስቀምጪ ይሉኛል። እንዴት አያለውኝ? ከዛ ስለሚፈሩ ቤታችን ይቀረጽ ይሆን ልጃችንስ ቪዲዮ ላይ ይገባ ይሆን የሆነ በቃ ስለሚፈሩ እነሱ አይወዱም። በቃ አይወዱም ጭራሽ። አንቺ አይደለም ቪዲዮ የቲክቶክ የማንኛው ቪዲዮ እንኳን ቀርቶ ስልክ እንኳን ስትይዢ ምን ያህል እንደሚፈሩ ታውቃላችሁ አይደለ? ኢንተርኔት እንኳን ለመስጠት እንዴት እንደሚፈሩ። ለምን በቃ ለምን እንደዚህ ያደርጋሉ? በቃ ጭራሽ ስልክ እንዴት እንኳን የማይፈልጉ አሉ እኮ። ለዛ እኛ ጥንቃቄ አድርገን በጥንቃቄ በተሞላ መልኩ ከሰራን ምንም አይሉም። ደግሞ አሁን ደግሞ ሁሉም ቦታ ካሜራ የተገጠመ ነው። ማንኛውም ነገር ከነሱ የሚያልፍ ነገር የለም። ከስንት አንድ ቤት እንግዲህ ከሌለ ነው እንጂ በጣም ብዙዎች ቤት አሁን በካሜራ ነው የሚጠቀሙት ማንኛውም ነገር። ስለ ስልካችን ስንይዝ ራሱ በአግባቡ ብንይዝ አያዩንም ብለን ራሱ ያዩናል እነሱ። ምናችን ጋር እንዳስቀመጡ እንኳን አናውቅም። ስለዚህ ብንጠነቀቅ ብዬ ነው ማስበው ውድ ቤተሰቦቼ። እውነት ለምን ከአንዱ መማር አለብን እኛ። ግድ ነገ እኛ ላይ ሲደርስ ብቻ አይደለም። ስለዚህ ከሌላ ሰው ላይ የደረሰውን ነገር አይተን እኛም ጥንቃቄ ከዛ መውሰድ አለብን። ግድ እኔ ላይ ከደረሰብኝ ብቻ አይደለም እኔ ላቅ የምችለው። ዛሬ አንደታችን እንደዚህ ቪዲዮ ብትሰራ አይ እኔም በቃ ይሄንን አላደርግም ከዚህ በኋላ ብዬ አይቼ ጥንቃቄ አድርጋለሁ ለራሴ። ለምን ይጠቅመኛል? ነገ ከምሰራው እጠነቀቃለሁ፣ እቆጠባለሁ። ስለዚህ ከአሁኑ ጥንቃቄ እናድርግ ሁዶች። በተለይ በስልክ ዙሪያ ልጆች ያሉበት ቤት ምሰሩ ጥንቃቄ አድርጉ። ስትሰሩ እንዳይገቡባችሁ በተቻላችሁ መጠን። በቃ እነሱ ያሉበት እንደውም ቪዲዮ ባትቀርጹ ሁላ ባይነኝ እኔ። ቪዲዮ አትቅረጹ እነሱ ባሉበት ቦታ ማለት ነው። ጥሩ አይደለም። ለምን አይወዱም? በቃ ሰዎቻችሁ አይወዱም ስለማይፈልጉ። እናንተ ግን በተቻላችሁ መጠን ጥንቃቄ በተሞላ መጠን ብትቀርጹ ጥሩ ነው ብዬ ነው ማስበው ውድ ቤተሰቦቼ። ያው እኔ ጋር ችግር የለም እግዚአብሔር ይመስገን። ህፃን ልጆች የሉም፣ አዋቂ ናቸው ሁሉም። ለዛ እኔ እንደፈለኩኝ እንትን ማለት እችላለሁ። ግን ልጆች ያለበት ቤት ያላቸው አላቸው። አሁን ጎረቤቶቼ ልጆች አሉ፣ እነሱ ደግሞ ሰራተኛ አላቸው። ግን እንደፈለጉ መጠቀም አይችሉም ስልካቸውን። ቢጠቀሙ እንኳን ሳያስቡ ስለሚገቡባቸው ይፈራሉ። ለዛ እናንተ ደግሞ ጥንቃቄ እንድታደርጉ ነው መመክራችሁ ውድ ቤተሰቦቼ። በተረፈ እንግዲህ ፈጣሪ የጠብቀን ነው። እነሱ ልጆች እኮ አይሰሙም። ሄዱ ሲታቸው ነው ብድግ ብሎ የሚወጡ፣ ሳታስቡ ነው የሚወጡባችሁ። እና እንዳይገቡባቸው ካሜራ ውስጥ እንዳይገቡባችሁ ጥንቃቄ ብታደርጉ ብዬ መክራችኋለሁ ውድ ቤተሰቦቼ። እንግዲህ እናንተ ደግሞ ምክሬን እንደምትሰሙ እርግጠኛ ነኝ። ኮመንት እያየሁ ነው፣ ብዙ ጊዜ ኮመንት ይደርሰኛል እና አይታችሁ ቪዲዮን ኮመንት አስቀምጡልኝ። ሀሳብ አይታችሁ ደግሞ አስቀምጡልኝ ውድ ቤተሰቦቼ። በተረፈ ፈጣሪ ይጠብቀን፣ ሀገራችንን ሰላም ያድርግልን እላለሁኝ። እንግዲህ ለዛሬ ያስኩት ቪዲዮ ይህን ይመስል ነበረ። እንደምታይ ደግሞ ተስፋ አደርጋለሁኝ። ሀሳብ አስተያየት ኮመንት ላይ እየደረሰኝ ነው። ኮመንታችሁን እያየሁ ነው። ከልብ ነው አመሰግናለሁ ውድ ቤተሰቦቼ። እውነት
እኔ ሚዲያ ላይ በመምጣቴ በጣም ደስተኛ ነኝ። እግዚአብሔር ይመስገን። በጣም ብዙ ቤተሰብ አፍርቻለሁ። በጣም ብዙ ነገር አግኝቻለሁኝ እና እግዚአብሔር ይመስገን ስለምሰጡኝ ሀሳብ አስተያየት፣ ስለምሰጡኝ ክብር ከልብ ነው አመሰግነው። ቤተሰቦች እውነት ቃል የለኝም እና አመሰግናለሁ። አሁንም እንግዲህ ሀሳብ አስተያየታችሁን እፈልጋለሁ። ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ እንግዲህ ሰናይ ቆይታ ይሆንላችሁ። አመሰግናለሁ። ለቤት አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑኝ ማለት እወዳለሁኝ። በሚቀጥለው ቪዲዮ እንገናኛለን ማለት ነው። ለአሁኑ እንግዲህ በዚህ ቪዲዮ ባይደላችሁ ነው ማለት ነው። አመሰግናለሁ ውድ ቤተሰቦቼ። ፈጣሪ እንግዲህ ሀገራችንን ሰላም ያርግልን። ያለንበትን ሀገር ደግሞ እሱ ሰላም ያርግልን። ሁሉም ነገር ሰላም ሲሆን ነው የሚሆነው የሚያምረውና ፈጣሪ እንግዲህ ሰላሟን ይመልስልን ነው ያለንበትም ሀገራችንን ሰላም ያርግልን ላለው ውድ ቤተሰቦቼ። በተረፈ እንግዲህ መልካም ቆይታ፣ ሰናይ ቆይታ ይሁንላችሁ። አመሰግናለሁ ውዶችዬ። በመጨረሻ መነግራችሁ ነገር ምንድን ነው? እራታችሁን ጠብቁ፣ በደንብ እራታችሁን ጠብቁ። ውሃ ጠጡ፣ ውሃ በደንብ ጠጡ። እሺ ውዶች፣ ከልጅ ጋር ስትሯሯጡ፣ ምግብ ስትሰሩ፣ ምን ስትሉ ውሃ በደንብ መጠቀም አለባችሁ። ለምን እንቆማለን፣ ብዙ ጊዜ እንቆማለን እና ውሃ ያስፈልገናል። በደንብ ውሃችሁ እየጠጣችሁ ስራችሁን ስሩ። በተረፈ ፈጣሪ ያግዛችሁ። ባይ ባይ።